ትላልቅ ነገሮችን ታወራለህ። ሳይንቲስት ነህ፣ ሀብታም ነህ፣ አዋቂም ነህ። ያንተ አይምሮ ትልቅ ነው፣ ለበጣም አዋቂም ነህ፣ ሁሉ ነገር አለክ። አንድ ቀን ግን ብቻህን የምትሆንበት ጊዜ ይመጣል። ዶክተርም እጁን ያጣምርብሃል። የዛኔ ወደ እግዚአብሔር ትመለከታለህ። ሁሉም ችላ ይሉሃል። በሽምግልና ሰዓት ምን አለ ይሉሃል። ማውራትም ያቀታሃል። አንድ ቃልም ካንደበትም አይወጣም። ምን ትማራለህ? ይሄንን በመማር እንደዚህ ይሆናል፣ ይሄንን በመማር እንደዚህ ይሆናል። ይሄንን በመማር ለመማርም አቅም አይኖርህም። አንድ ነገር ብቻ ወደ እግዚአብሔር ማየት። ምን ጥቅም አለ? ከዚህ በፊት ከእግዚአብሔር ጋር አልታረክም፣ አንድ አልሆንክም።